አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? ሰላም፣ ጤና፣ ምቾት፣ መትረፍረፍ ሰላም ተመኘሁላችሁ። እኔ ጋር አለ አልሐምዱሊላህ። እና የዛሬ ምን ላሳያችሁ መሰለው? የዛሬ የዱባይ ዝናብ እስቲ እዩ በእናታችሁ ሲያስፈራ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እዩ በአንድ በኩል ጦርነቱ፣ በአንድ በኩል ዝናቡ ሊያነሳን ነው። ያ ጀማ ዱአ አድርጉልኝ በእናታችሁ። ወላሂ በጣም ለዛሬ እንደው ፈርቻ አላውቅም። ወላሂ ትላንት ትንሽ ይሻል ነበር፣ ከትላንት ግን በጣም ጥሏል። ግን እንደ ዛሬው አይደለም። የዛሬው በጣም ነው ይላለው። ደግሞ ውሃው ራሱ ሲጋፋ እዩት እስቲ። ክፍሌ ገብታ ሞልቶልኛል። እዩት እስቲ። ወይኔ እንደ ሀገራችን በቃ እንደ ሀገራችን ጎርፍ ውሃ አለ አይደል? ከወንዝ የሚሄደው እንደዛ ነው። በቃ ውሃው ራሱ ኃይሉ ሲጋፋ ያ ረቢ አላህ እንደው ሲያስፈራ። ደግሞ ንፋሱ ብርዱስ እንደው ምንም አይልም ነበር። ዋናው የሚያስፈራው በቃ ይሄ ውሃ ጎርፉ ማለት ነው። እዚህ ሀገር ደግሞ እንደ ሀገራችን እኮ አይደለም። በቃ አሁን ይሄ ውሃ ሁሉ የሚሄደው ወዴት ነው? ወደ ውስጥ። ይሁት በውስጥ በኩል ያለው ቤት ደግሞ እንዳለ ገብቶ ልቅልቅ ነው ያደረገው። ሱብሃንአላህ። እኛ ቤትማ ትንሽ እንደው አልገባም ብዙም አይደለም፣ ግን እኔ ክፍል ብቻ ነው የገባልኝ። እኔን አፍቅሮኛል ለምን እንደሆነ እንጃ። እኔ ክፍል ሞልቶልኛል። ሌላ ሁሉ ቤተሰቦች የማንም ቤት አልገባም። ወላሂ እንደው የሚገርም ነገር እና እዩት እስቲ። ቀጥታ ከላይም ከየትም ተለቃቅሞ ወደ ውስጥ ነው የሚገባው። ከውስጥ ያለው ቤትማ አለቀለት። ሰፈሩ ራሱ እኮ ጫካ ነው። ጫካ በልበስ እና ዱአ አድርጉልኝ ውዶቼ ያ ረቢ። እንደው በአንድ በኩል ጦርነቱም እየተባለ እሱንም እየፈራን፣ ቀጣይ ደግሞ ይሄን ዝናቡን ተጨመረልን። ወላሂ በጣም ያስፈራል። የዛሬው ደግሞ የተለየ ነው። ወላሂ ላዚም ሱብሃንአላህ። እና ዱአ አድርጉልኝ፣ ሼር፣ ሰብስክራይብ፣ ላይክ አድርጉን፣ አበረታቱኝ እላችኋለሁ ውዶቼ። አረ ከስደት ሰላም ያውጣን፣ እስቲ ሰላም ያውጣን። ወላሂ ዱአ እናርግ፣ ዱአ አድርጉልኝ። እንደው ያሁኑስ በጣም ያስከፋል። አሁን ሌላ ቦታ እንዲህ የሚሆን አይመስለኝም። እኔ እንጃ። እና ውዶቼ ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እሺ ውዶች፣ አበረታቱኝ። በሰላም እንደው በሰላም ሀገራችን ገብተን በሰላም እንደው ያ ረቢ የራሳችን ስራ እንደምንሰራ ሰው አላህ ያርገን። እንደው ወላሂ ራስ በራሳችን ተያይዘን እንደግ እስቲ ውዶቼ፣ ራስ በራሳችን ዱአ እንደራረግ። ወላሂ አሁንስ በጣም ከፋ